ሰላም ጤና ይስጥልን የተከበራችሁ ውድ የአማራ ኪንግ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በመርሃ ቤቴና ጁሩ ቀጠና የጠላትን ኃይል ማራገፉን ቀጥሏል። የህዝብን ባህልና እሴት እንዲሁም ሃይማኖታዊ በዓላትን የማያከብረው ያገዛዙ ሰራዊት የ44 መድኃኔዓለም ዓመታዊ ክብረ በዓል ለማክበር ከመላ ሀገሪቱ በመጡ በርካታ የሃይማኖት ተከታዮች ላይ ሁከት ለመፍጠር ሲንቀሳቀስ በአጼ አምደ ጽዮን ኮር 2 ወንድማማቾች ክፍለ ጦሮች ከርፋዱ ጀምሮ እየተገረፈም ይገኛል ሲል እዙ አስታወቀም። በዝርዝር እንመለከተዋለን። የሜጀር ጀነራል ውባንታ አባተ 1ኛ ኮር ጉና ክፍለ ጦር አንዳቤት ብርጌድ የአገዛዙ ሰራዊት ላይ ከባድ ምት ማሳረፉን አስታወቀም። በአዲስ ቅዳም ድሉ ተደግሟል። ጠላት ወደ አድጓሚ ተራራ ያድነኛል በሚል ፍርጠጣ ላይ መሆኑን አስታውቋል። በአዲስ አበባ አስገራሚው ዜና ተሰምቷል። በ3 ወራት ውስጥ ከ25 ሺህ በላይ ህጻናት ተወልደዋል ሲል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ይፋ አድርጓል። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸመው ግድያ ኃላፊነት መውሰድ እንደሚገባ የአብን ተወካይ የፓርላማ አባሉ አበባው ደሳለው አሳሰቡም። እነዚህንና ሌሎችን መረጃዎች ይዘንላቸዋል። የተከበራችሁ ውድ የአማራ ኪንግ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ 1ኛ ኮር ጉና ክፍለ ጦር አንዳቤት ብርጌድ የአገዛዙ ሰራዊት ላይ የአብይ አህመድ ጸረ አማራ ደም መጣጩ ቡድን ዛሬም እንደ ትናንቱ ሲቀጠቅጡ ውለዋል። በዛሬው ዕለት ጥቅምት 26 2018 ዓ.ም ሆዳደሩ የብርሃኑ ጁላ የሚኒሻ ስራ እየሰራ ያለው የጠላት ኃይል መነሻውን አንዳቤት ከተማ አድርገው የተለመደውን የጥፋት ድግስ ተሸክሞ አለ የለም የተባለውን መካናይዝድና እግረኛ ጦር አሰልፎ የአንዳቤት ብርጌድ አካል የሆነችውን ሻለቃ 2ን ለማፈን ወደ ገነት የማርያም ቀበሌ የተጓጓዘው ጥምር ጦር የጠላትን ኃይል ባናብስቶቹ የጉና ክፍለ ጦር አካል በሆነችው አንዳቤት ብርጌድ ግብስብሱ ሆዳም የብልጽግና ወንበር አስጠባቂ የጠላት ኃይል ሜላት ቀበሌ ላይ ልዩ ስሙ ወልድሃን መርጅና ሰንቆጥ ገብርኤል ላይ ከ2 ሰዓት እስከ 7 ሰዓት አናብስቶቹ ቀለበት ውስጥ በማስገባት ብርቱ ምት ሲመቱት ውለዋል። በዚህ በተደረገው የግንባር አውደ ውጊያም መብረቃዊ ጥቃት በመፈጸም በጥምር ጦር የጠላት ኃይል ከ10 በላይ እስከ ወዲያኛው ሲሸኝ 15 ቁስለኛ ማድረግ ተችሏል። የፋኖን ብርቱ ምት መቋቋም አቅቶት የተበሳጨው የጠላት ኃይል የደረሱ የአርሶ አደሩን ሰብሎችና አብያተ ክርስቲያናት ኢላማ ሆኖ ውሏል። ጤፍ፣ ስንዴ፣ በቆሎ አቃጥለዋል። የጠንቆጥ ገብርኤል ቤተ ክርስቲያን በዲሽቃ በመመታቱ የመጨረሻ የመሸነፍ ምልክቱን አሳይቷል። የሜጀር ጀነራል ውባንታ አባተ ክፍለ ጦር አስታውቋል። ጠላት ወደ አድጓሚ ተራራ ፈርጥጦ አመልጧል። ረመጧ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 3ኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ጥቅምት 26 2018 ዓ.ም ወደ አዲስ ቅዳም ከተማ በመግባት ጠላትን ቁም ስቅሉን ስታበላው አርፍዳለች። ጠላት በከተማዋ መውጫና መግቢያ ጨምሮ ምድሯ ላይ ሁሉ የቆፈረውን የቁም ምሽግ በመተማመን ካለው አራዊት ውስጥ ግማሹን ከፍሎ ኬላ ዘርግቶ ለመዝረፍ ወደ አሸዋ ተንቀሳቅሶ የነበረ ሲሆን በረመጦቹ የ10 አለቃ ኤፍሬም አጥናፉ ትንፋሾች ሉሊስታ ላይ ተይዞ በመቀጥቀጡ አንድ ጓዱን ገብሮ የዝርፊያ እቅዱን ሳያሳካ ወደ አድጓሚ ተራራ እንዲፈረጥ ተደርጓል። በተመሳሳይ ዘራፊ ጓዱን ለመጠበቅ ከተማውን በቁም ምሽግ ቆፍሮ የገበጣ ሜዳ ያስመሰላት የብልጽግናው እንጉዳይ ጦር ረመጦች ወደ አዲስ ቅዳም ከተማ መንቀሳቀስ ገና እንደሰማ ጥቅምት 6ን ያስታወሰው የመሪዎቹ ቁም የሚል ትዕዛዝ ወደ ጎን በመተው ለጊዜው ነፍሱን ወደሚያተርፍበት አድጓሚ ተራራ ፈርጥጧል። የህዝብን ባህልና እሴት እንዲሁም ሃይማኖታዊ በዓላትን የማያከብር ያገዛዙ ጦት ቆራጭ አራዊት ሰራዊት የ44 መድኃኔዓለም ዓመታዊ ክብረ በዓል ለማክበር ከመላ ሀገሪቱ በመጡ በርካታ ሃይማኖት ተከታይ ላይ ሁከት ለመፍጠር ሲንቀሳቀስ በአጼ አምደ ጽዮን ኮር 2 ወንድማማቾች ክፍለ ጦሮች ከረፋዱ ጀምሮ የተገረፈ ይገኛል። መነሻውን ከሙላሌ ከተማ ያደረገው ያገዛዙ 104ኛ አየር ወለድ ኮማንዶ ክፍለ ጦር ወደ መንዝ ማማ አንጓ እና መለያ ቀበሌ ያቀናው የብርሃኑ ጁላ ጦት ቆራጭ አራዊት ሰራዊት ቡድን ጥቅምት 26 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በ2 አናብስቶች የራምቦ ክፍለ ጦር ሞገስ 1ኛ ሻለቃና በ7 ክፍለ ጦር በናሁሰናይ ሻለቃ በጋራ ጥምረት እየተገረፈ ይገኛል። የአገዛዙ አራዊት ቡድን በነገው ዕለት በኦርቶዶክስ እምነት ተከታዮች ዘንድ በደማቅ ሁኔታ የሚከበረው በታሪካዊ ገዳም የሚገኘው የ44 መድኃኔዓለም ዓመታዊ ክብረ በዓል ለማክበር ከተለያዩ የሀገሪቱ ክፍል ከዋዜማው ጀምሮ እየመጡ ያሉትን ምዕመናን
እና ሃይማኖታዊ በዓሉን ለማደናቀፍ ያለ የሌለ ኃይሉን ይዞ በሞርተርና በዙ 23 ታጅቦ ወደ ጀግኖቹ ሰፈር ብቅ ቢልም በጀግናው ሰራዊታችን አይቀጡ ቅጣት እየተቀጣ ይገኛል። ወደ ሌላ መረጃችን ስናልፍ የአሜሪካ የአማራ ማህበር ካለፈው ሳምንት ጥቅምት 27 እስከ ህዳር 2 ቀን 2025 ያለውን ጊዜ የሚሸፍን ሳምንታዊ ሪፖርት ይፋ አደረገም። ሪፖርቱ በአማራ ክልል በፋኖ ኃይሎችና በብልጽግናው አገዛዝ ኃይሎች መካከል ጦርነቶች ተስፋፍተው መቀጠላቸውን አመላክቷል። በአጠቃላይ በ10 ዞኖች በሚገኝ ከ34 በላይ ወረዳዎች፣ የከተማ አስተዳደሮች ውስጥ የውጊያ ክስተቶችን፣ የሰብአዊ መብት ጥሰቶችን መመዝገባቸው ሪፖርቱ ገልጿል። ሪፖርቱ በሳምንቱ ውስጥ በ6 ወረዳዎች የሲቪል ጉዳት መመዝገቡን የጠቆመ ሲሆን በተለይም በራያ ቆቦ፣ በይፍራታና ግድም፣ በደብረ ታቦር፣ ታሽጋይንት፣ ፎገራ እና ሊቦ ከመከም ወረዳዎች መጥቀሳቸውን አስፍሯል። ሪፖርቱ በኦሮሚያ ክልል ምስራቅ አርሲ ዞን ጉና፣ እንኮሌ፣ ዋቢና ሸርካ ወረዳዎች ውስጥ ማንነታቸውን ባልታወቀ ታጣቂዎች የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ላይ ያነጣጠረ ግድያ፣ አፈናና የንብረት ውድመት መፈጸሙን በዝርዝር አስፍሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በጥቅምት ወር ብቻ በምስራቅ አርሲ ዞን 25 የእምነት ተከታዮች መገደላቸውን እንዳወገዘ ሪፖርቱ አስታውሷል። የወሎ ራያ አማራ ማንነት ድንበር አስመላሽ ኮሚቴ ያወጣውን መግለጫ በመጥቀስ ሪፖርቱ የትግራይ ኃይሎች ባላማጣ፣ ኮረምና ራያ ባሉ አካባቢዎች ግድያ፣ ድብደባ፣ እገታ፣ የንብረት ዝርፊያና ማፈናቀል መፈጸማቸውን ከሷል። ሪፖርቱ እንዳመላከተው በራያ ባሉ ወረዳዎች 12 ሰዎች የተገደሉ ሲሆን ከ60 ሺህ በላይ ህጻናት ትምህርት ቤቶች ወደ ወታደራዊ ካምፕ በመቀየራቸው ከትምህርት ገበታ ውጭ ሆነዋል። የትግራይ ኃይሎች በራያ አላማጣ አንድ የቤተ ክርስቲያን አስተዳዳሪን ማሰራቸውን፣ የመንግስት ኃይሎች ደግሞ በሰሜን መጫና ፎገራ ወረዳዎች ሰዎችን አግተዋል ሲል ሪፖርቱ ገልጿል። ሪፖርቱ የተለያዩ የፋኖ አዛዥ እዝ ክፍሎችን በመንግስት ጸጥታ ኃይሎች ላይ ጥቃት ፈጽመው ከፍተኛ ሰብአዊ፣ ቁሳዊ ኪሳራ ማድረሳቸው የሚገልጽ መረጃዎችን በዝርዝር አስፍሯል። በሰሜን ወሎ ወረዳዎች የፋኖ ኃይሎች ካገዛዙ ኃይሎች ጋር ከባድ ውጊያ ማድረጋቸው፣ በጋሸና ሆስፒታል የቆሰሉ ወታደሮች መታየታቸውን ሪፖርቱ ጠቅሷል። በላስታ ዋድላና ጊዳና ወረዳዎች በተመሳሳይ ከባድ ውጊያዎች ተካሂደዋል። በደቡብ ጎንደር በደራ እስቴት፣ ታሽጋይንት እና ሊቦ ከመከም ወረዳዎች በተደረገ ውጊያዎች የፋኖ ኃይሎች ስኬት እንዳስመዘገቡና ከተሞች መቆጣጠራቸውን ሪፖርቱ አመላክቷል። በተለይ በደራ ወረዳ ጮሮ ተራራን መቆጣጠራቸውን ገልጿል። በምስራቅ ጎጃም በስናን ወረዳ ከደብረ ማርቆስ ከተማ አቅራቢያ በተደረገ ውጊያ ከ100 በላይ የመንግስት ወታደሮች መገደላቸውን፣ ከ60 በላይ የጦር መሳሪያዎች መማረካቸውን፣ 3 ተሽከርካሪዎች መውደማቸውን የፋኖ ምንጮች ጠቅሶ አስፍሯል። በሰሜን ጎንደር መተማና ቋራ ወረዳዎች በተደረጉ ከባድ ውጊያዎች በድምሩ 95 የመንግስት ኃይሎች አባላት መገደላቸውን፣ ከ80 በላይ መቁሰላቸው ሪፖርቱ ዘርዝሯል። በሰሜን ሸዋ በመራቤቴ፣ ሜዳ ወራሙና ቡልጋ ወረዳዎች በተደረጉ ውጊያዎች የፋኖ ኃይሎች ከፍተኛ መጠን ያለው ወታደራዊ ቁሳቁስ በማረካቸውን፣ የመንግስት ኃይሎች ከቱልፋ ከተማ ለቀው መውጣታቸውን ሪፖርቱ ገልጿል። ወደ ሌላ መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በመራቤቴና ጁሩ ቀጠና የጠላትን ኃይል ማራገፉን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በመራቤቴና ጁሩ በተለያዩ አቅጣጫ የመጣ ጥምር አብይ አህመድ የጥፋት ቡድን ሙትና ቁሰኛ በማድረግ ወደ መጣበት መልሰዋል። ጥቅምት 24 2018 ዓ.ም የፋኖ ጠንካራ ይዞታ የሆኑትን አካባቢዎች ለመቆጣጠር እቅዱን አስፍቶ ከለሚ፣ ከጅማና በመራቤቴ በሶስት አቅጣጫ የተንቀሳቀሰ የብርሃኑ ጁላ ጅበና ሰባሪ አየር ወለድ ኮማንዶም አድማ ብተና ሚኒሻ የአጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክና ናደው ክፍለ ጦር ምት መቋቋም አቅቶት ወደ ኋላ ተመልሷል። በተለይም ከለሚ እንሳሮ ወደ ፋኖ ጠንካራ ይዞታ የተንቀሳቀሰው የጠላት ኃይል ሙሉ በሙሉ ሲደመሰስ ለማጥቃት በሶስት አቅጣጫ የመጣውን ይህ የጥፋት ቡድን የእቅድ ለውጥ በማድረግ ሙትና ቁስለኛውን ለማውጣት ርብርብ ሲያደርግ ውሏል። በዚህ አውደ ውጊያ 28 የመንግስት የጸጥታ ኃይሎች መስዋዕት ሲሆኑ ከ27 በላይ ከባድ ቁስለኛ እንደነበር የውስጥ የመረጃ ምንጮች መረጃዎች አደርሰውናል። በሌላ ዜና ጥቅምት 25 2018 ዓ.ም ከሬማ ወደ መራቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ ሲጓዝ በነበረ የጠላት ኃይል ላይ በተወሰደ እርምጃ ከባድ ጉዳት ማድረስ ተችሏል። ኦፕሬሽኑ በፍታ አውራሪ ባይ ያለባቸው ቀጥተኛ ትዕዛዝ የተወሰደ ሲሆን ጥቃቱ በጠላት ላይ ከባድ ድንጋጤ ፈጥሯል። ወደ ሌላ መረጃችን ስናልፍ አስገራሚ ዜና ከአዲስ አበባ ተሰምቷል። በ3 ወራት ውስጥ ከ25 ሺህ በላይ ህጻናት ተወለዱ ተባለ። የአዲስ አበባ ከተማ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ አስደሳች መረጃ ይፋ አድርጓል። በመዲናችን ውስጥ ባለፉት 3 ወራት ውስጥ ብቻ አስደናቂ ቁጥር ያላቸው ህጻናት መወለዳቸውን ተረጋግጧል። በወቅቱ የልደት ምዝገባ ያደረጉ ህጻናት ቁጥር ከ25 ሺህ በላይ መሆኑን ኤጀንሲው አስታውቋል። የአዲስ አበባ ከተማ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጥጋቡ ሹምዬ ይህንን አሃዝ አረጋግጠዋል። ይህ ከፍተኛ ቁጥር ያለው ምዝገባ ህብረተሰቡ የልደት ምስክር ወረቀት አስፈላጊነት የተረዳ መምጣቱን ከማሳየትም በላይ የአዲስ አበባን ፈጣን የህዝብ እድገት ያመላከተ ነው ሲል
ሸገር ኤፍኤም ዘግቧል። ወደ ሌላ መረጃችን ስናልፍ መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸመው ግድያ ኃላፊነት መውሰድ እንደሚገባ የፓርላማ አባሉና የአብን ተወካዩ አቶ አበባው ደሳለው አሳሰቡም። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸመውን ግድያዎች በጽኑ አውግዘው የአካባቢው አመራሮች የፌዴራል መንግስት ኃላፊነት መውሰድ እንዳለበት ለአዲስ ማለዳ ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትር በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህንን መሰል ጥቃት በአካባቢው ተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛ ምክንያት የአካባቢው አመራሮች ችግሩ ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ባይ ናቸው። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነት አለመረጋገጥና እርምጃ ሲወሰድ አለመታየቱን ችግሩ እንዲባባስ ሌላኛው ምክንያት መሆኑን አመላክተዋል። አበባው አክለውም በኢትዮጵያ የነበረውን የመተሳሰብ አብሮ የመኖር እሴት በዚህ መሰል ድርጊት እንዳይሸረሸር ያደረገው የህግ የበላይነት ማስከበር አለመቻል መሆኑን የጠቀሱት ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበት ጊዜ ጥቂት ጊዜያት ቀደም ብሎም እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘራቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸውን ችግሩን አባብሶታል ብለዋል። የፓርላማ አባሉ አሁን ቢሆንም ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞችን ተጠያቂ እንዲሆን ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸው እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ አሳስበዋል። ሩሲያ አዳዲስ የኒውክለር ኃይል የሚሸከም ክሩዝ ሚሳይሎችን ማምረት ጀምራለች ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዋና ከተማዋ ሞስኮ በተካሄደው የሽልማት ስነ ስርዓት ላይ በተሳተፉበት ወቅት እንደተናገሩትም ቀጣዩ ትውልድ የተሰኘው በኒውክለር ኃይል የሚንቀሳቀስ የክሩዝ ሚሳይሎችን ማምረት በሩሲያ ጀምራለች ብለዋል። የሚቀጥለው ትውልድ በኒውክለር ኃይል የሚንቀሳቀስ የክሩዝ ሚሳይሎች ልማት ተጀምረዋል። ፍጥነታቸው ከድምፅ ፍጥነት ከ3 እጥፍ በላይ ይሆናል። እናም ለወደፊት እንዲያውም ሃይፐርሶኒክ ይሆናል በማለት ፑቲን በክሬምሊን ውስጥ ተናግረዋል። የተከበራችሁና የተወደዳችሁ የአማራ ኪንግ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘው። ጤና ይስጥልኝ።